አንድ ነገር ልጠይቃችሁ። አይናችሁን ጨፍኑና ይህን አስቡት። አሁን ልክ በዚህ ሰከንድ እናንተ ይህን ቪዲዮ እያያችሁ ባለበት በዚህ ቅስፈት በሰውነታችሁ ውስጥ በሺዎች የሚቆጠሩ ሴሎች እየተከፋፈሉ ነው። አንዳንዶቹ ሴሎች ፍጹም ጤናማ ናቸው፣ ነገር ግን አንዳንዶቹ በውስጣቸው ብልሽት አለባቸው። በሳይንሱ ሚውቴሽን የሚባል ችግር ያለባቸው ጤናማ ያልሆኑ ሴሎች ናቸው። አሁን ትልቁ ጥያቄ ይሄ ነው። እነዚህ ብልሽት ያለባቸው ሴሎች አድገውና ተባስተው ካንሰር ይሆናሉ ወይስ የሰውነታችን የተፈጥሮ ጦር ሰራዊት ያስቆማቸዋል? መልሱ ምናልባትም ልታምኑት ከምትችሉት በላይ ነው። በየቀኑ አፋችሁ ውስጥ የምታስገቡት ምግብ ላይ ብቻ ይወሰናል። ጤና ይስጥልኝ ወዳጆቼ፣ ወደ ቻናላችን እንኳን በደህና መጣችሁ። ዛሬ ካንሰር ሴሎችን በውስጣችን እያሳደጉና እየመገቡ ስላሉ 4 እጅግ አደገኛ የምግብ ዝርዝሮች እናወራለን። ይህ ቪዲዮ የእናንተን የልጆቻችሁና የቤተሰቦቻችሁ ህይወት ቃል በቃል ሊታደግ የሚችል ትልቅ ሚስጥር የያዘ ስለሆነ እባካችሁ ጊዜ ወስዳችሁ እስከ መጨረሻው ተከታተሉት። ከመጀመሪያችን በፊት ግን አሁኑ ሰብስክራይብ የሚለውን ቁልፍ በመጫን የጤና ቤተሰቦቻችንን ተቀላቀሉ። የደወል ምልክቷንም ተጫኑ። ይህን ጠቃሚ መረጃ ለሌሎች እንዲዳረስ ቪዲዮ ላይክ ማድረጋችሁን አትዘንጉ። ይህን አስደንጋጭ አሃዝ አብረን እንይ። 50%። ይሄ ቁጥር ምን ማለት ይመስላችኋል? የዓለም ጤና ድርጅት WHO ይፋ ያደረገው መረጃ እንደሚያሳየው በዓለማችን ላይ ከሚከሱት የካንሰር አይነቶች ውስጥ ግማሽ ያህሉ ማለትም 50% የሚሆነው ቀድሞ መከላከል የሚቻል ነበር። ይህ ማለት ከ10 ካንሰር ታማሚዎች 5 ህሙማን ማስቀረት ይችሉ ነበር ማለት ነው። አስቡት፣ ካንሰር እንደ ዕድል ወይም እንደ እርግማን የሚመጣ ሳይሆን መከላከል የምንችለው ነገር ነው ማለት ነው። ግን እንዴት? መከላከያው ብዙ ነገሮችን ያካትታል። ስፖርት መስራት፣ ጭንቀት መቀነስ፣ ሲጋራ ማቆም። ነገር ግን ከነዚህ ሁሉ በላይ ቁጥር 1 ከፍተኛ ተጽዕኖ ያለው በየቀኑ የምንበላው ምግብ ነው። ምክንያቱም ምግብ ከሰውነታችን ጋር ለ24 ሰዓት ቀጥተኛ ግንኙነት አለው። ጠዋት ቁርስ፣ ቀን ምሳ፣ ማታ እራት፣ መሃል ላይ ማክሰስ። ሰውነታችን ይህ ሁሉ ይቀበላል፣ ይገነባበታል ወይም ይፈርስበታል። ምን እንደምንበላ ማወቅ የህይወትና የሞት ጉዳይ ነው ምላችሁ ለዚህ ነው። በዚህ ቪዲዮ ውስጥ ካንሰርን የሚመግቡትን 4 ዋና ዋና ምግቦች ከነ ሙሉ ሳይንሳዊ ማብራሪያቸው እና መፍትሄዎቻቸው እናያለን። ነገር ግን ወደ ምግቦቹ ከመግባታችን በፊት አንድ ትልቅ መሰረት መጣል አለብን። ካንሰር ራሱ ምንድን ነው? ብዙዎቻችን ካንሰር የሚለውን ቃል ስንሰማ እንፈራለን። ነገር ግን ጠላታችንን በትክክል ከተረዳ ነው እሱን ማሸነፍ በጣም ቀላል ይሆናል። ስለዚህ ላለፉት ደቂቃዎች የተማርነውን ሳይንስ አሁን በጣም ቀላል በሆነ ምሳሌ ላስረዳችሁ። ሰውነታችን ልክ እንደ ትልቅ አገር ወይም ፋብሪካ አስቡት። ይህ ፋብሪካ ከ37 ትሪሊየን በላይ ሰራተኞች ወይም ሴሎች አሉት። 37 ትሪሊየን። እነዚህ ሴሎች ሌሊትና ቀን ይሰራሉ። ያረጁት ይሞታሉ፣ በአዲስ ይተካሉ። ይህ መተካት ወይም መከፋፈል ፍጹም ተፈጥሯዊና ጤናማ ሂደት ነው። እያንዳንዱ ሴል ሰራተኛ እንዴት መስራት እንዳለበት የሚነግረው የጥራት መቆጣጠሪያ ማንዋል አለው። ይህ ማንዋል በሳይንሱ ዲኤንኤ ይባላል። ዲኤንኤ ማለት የሰውነታችን ብሉፕሪንት ነው። ሴሉ መች ማደግ እንዳለበት፣ መች መቆም እንዳለበትና መች መሞት እንዳለበት የሚነግረው ይኸው ዲኤንኤ ነው። ታዲያ ካንሰር የሚፈጠረው መቼ ነው? ይህ ትክክለኛ መመሪያ የሚያጠው ዲኤንኤ ማንዋል ሲበላሽ ነው። ይህ መበላሸት ሳይንቲስቶች ሚውቴሽን ይሉታል። ማንዋሉ ሲበላሽ ሴሉ መች መቆም እንዳለበት ይረሳል፣ ከቁጥጥር ውጭ ይሆናል። ከ1 2 ከ2 4 ከ4 8 እያለ በማበደ ማቆሚያ ያጣል። ይህ ቁጥጥር ያጣ የሴሎች ክምችት ነው እንግዲህ በመጨረሻ አባጭ ወይም ቲዩመር ወይም ካንሰር የሚሆነው። ግን አትፍሩ፣ ሰውነታችን በጣም ብልጥ ነው። ልክ እንደ ሀገር የራሱ የሆነ የጦር ሰራዊትና ፖሊስ ኢሙን ሲስተም አለው። ይህ ተከላካይ ስርዓታችን መመሪያ የጣሱትን እና ያበሩትን ሴሎች እየፈለገ በየቀኑ ያጠፋቸዋል። ታዲያ የሰውነታችን ፖሊስ እያለ ካንሰር እንዴት ያሸንፋል? ለዚህ ነው የዛሬው ርዕስ እጅግ ወሳኝ የሚሆነው። ካንሰር የሚያሸንፈው 2 ነገሮች በአንድ ላይ ሲፈጠሩ ነው። አንደኛ ዲኤንኤያችን የሚሳብሩና የሚያበላሹ ነገሮች በሰውነታችን ውስጥ ሲበዙ፣ ሁለተኛ ደግሞ የሰውነታችን ፖሊስ ተከላካይ አቅም ሲያጣ ወይም ሲዳከም። የሚያስደነግጠው እውነት ምን መሰላችሁ? ዛሬ የምናያቸው 4 አደገኛ ምግቦች ሁለቱንም ያደርጋል። ፖሊሱን ያዳክማል፣ ዲኤንኤውን ይሰብራል። ሰውነታችንን እንደ ቤት ብናስበው መጥፎ ምግብ ማለት የበሰበሰ ጡብ ማለት ነው። አሸዋ የሌለው ሲሚንቶ ነው፣ ቤቱ ይፈርሳል። አሁን የካንሰር መሰረት ተረድተናል። ጠላታችን ማን እንደሆነም አውቀናል። አሁን ወደ እውነተኛውና ጥልቅ ትምህርት እንግባ። 4ቱን የበሰበሱ ጡቦች ካንሰር የሚመገቡትን ምግቦች አንድ ባንድ እንያቸው። ክፍል 1 አልትራ ፕሮሰስድ ማለስለሻዎች። የመጀመሪያውና ቁጥር 1 ካንሰር የሚመገበው የዘመናችን አደገኛ ነገር ኢሙኖፋይረስ ይባላሉ። አዎ ስሙ ትንሽ ሳይንሳዊና ከባድ ሊመስል ይችላል፣ ግን ቃል ገባላችኋለሁ ዛሬ ይህን ቃልና የሚሰራውን ስራ ካወቃችሁ በኋላ እድሜ ልካችሁን አትረሱትም። ኢሙኖፋየር ምንድን ነው? በጣም ቀላል ነው። ተፈጥሮ ላይ ዘይትና ውሃ ፈጽሞ አይቀላቀልም አይደል? ልትቀላቀሏቸው ብትሞክሩም መልሰው ይለያያሉ። ነገር ግን የምግብ አምራች ፋብሪካዎች ይህን ኢሙኖፋየር የተባለ ኬሚካል ጠብ ሲያደርጉበት ተአምር ይፈጠራል። ውሃና ዘይቱ ፍጹም ይዋሃዳሉ። ምግቡ እጅግ በጣም ለስላሳ ያማረና ክሬሚ ይመስላል። ይህ ለፋብሪካዎች ትልቅ ትርፍ ነው፣ ምክንያቱም ምግቡ ሱፐርማርኬት መደርደሪያ ላይ
ለ6 ወር ለ1 ዓመት ሳይበላሽ ቆንጆ ሆኖ ይቆያል። ግን ለሰውነታችን ትልቅ መርገም ነው። አሁን ትልቁ ድንጋጤ የት ላይ ነው መሰላችሁ? ይህን ነገር የት ነው የሚገኘው ብላችሁ ብትጠይቁኝ ጤናማ ናቸው ብለን በምናስባቸው ምግቦች ውስጥ ነው። ጂም ሰርተው ብዙ ሰዎች የሚበሉት የፕሮቲን ባር፣ የአልሞንድ ወተት፣ የሶያ ወተት አይስክሬም፣ የማርጋሪን እና የሰላጣ ማጣፈጫዎች፣ እነዚህ ሁሉ የዚህ ኬሚካል መጋዘኖች ናቸው። እሺ ከበላነው ምን ይፈጠራል በሉኝ። ሳይንስን በቀላል ምሳሌ ልንገራችሁ። አንጀታችን ውስጥ ልክ እንደ ግድግዳ ያሉ እጅግ ስስ የሆነ መከላከያ ሽፋን አለ። ይህ ግድግዳ ቆሻሻና መርዝ ነገሮችን ወደ ደማችን እንዳይገቡ የሚከላከል ጠባቂያችን ነው። ይህ ግድግዳ ደግሞ ሙከስ ሌየር የሚባል የሚያዳልጥ ሽፋን አለው። ልክ አንድ ግድግዳ በቤት ቀለም ፔይንት እንደመቀባት አስቡት። ቀለሙ ግድግዳውን ከዝናብና ከፀሐይ እንደሚጠብቀው ሁሉ ይህ ሽፋን አንጀታችንን ይጠብቃል። ኢሚሊፋየርስ ምን ያደርጋሉ? ልክ ቀለማት አሲድ ግድግዳ ላይ ሲፈስ ቀለሙ እንደሚልጠው እነዚህ ኬሚካሎች የአንጀታችንን መከላከያ ሽፋን ሙልጭ አድርገው ይልሱታል ወይም ያጠፉታል። ሽፋኑ ሲላጥ መጥፎ ባክቴሪያዎችና መርዞች በቀጥታ አንጀታችንን ያቆስሉታል። ይህ መቁሰል ነው እንግዲህ በሕክምናው ብግነት ወይም ኢንፍላሜሽን የምንለው። ብግነት ማለት ደግሞ ለካንሰር ሴሎች ልክ እንደ 5 ኮከብ ሆቴል ነው። ካንሰር ሴሎች ብግነት ባለበት ቦታ እጅግ በፍጥነት ያድጋሉ፣ ልክ ጭቃ ውስጥ እንክርዳድ እንደሚበቅለው። ዋና ወንጀለኞቹ በተለይ 2 አደገኛ ኢሙሊፋየሮች ስማቸውን ያዟቸው። አንደኛ ፖሊስሮቤት 18 ወይም ፖሊስሮቤት 80፣ ሁለተኛ ሲኤምሲ ሲ። እነዚህ ስሞች ብዙ ጊዜ በማሸጊያዎች ጀርባ ላይ በትንሽ ፊደል ተደብቀው ይጻፋሉ። ይህ የኔ ግምት አይደለም። በ2021 እውቅ በሆነው የብሪቲሽ ሜዲካል ጆርናል BMJ ላይ የወጣ ትልቅ ጥናት አለ። ከ100,000 በላይ ሰዎች ላይ በተደረገ ጥናት እነዚህን ኢሙሊፋየሮች አዘውትረው የሚመገቡ ሰዎች ለአንጀት ካንሰር የመጋለጥ እድላቸው እጅግ በጣም ከፍተኛ እንደሆነ አረጋግጧል። እስኪ አሁን ቪዲዮ ለአንድ ሰከንድ ፖዝ አድርጉትና ፍሪጃችሁ ውስጥ ያለውን የማዮኒዝ ማሸጊያ ያለውን አይስክሬም ወይም የሰላጣ ድሬሲንግ ጀርባ አንብቡት። ፖሊስሮቤት 18 ወይም ሲኤምሲ የሚል ካገኛችሁ ኮሜንት ላይ አገኘሁ ብላችሁ ጻፉልኝ። እሺ ታዲያ ምን እንብላ? መፍትሄው እዚህ ጋር ነው። መፍትሄ 1 የአያቶች ህግ። ይህን ህግ ሁሌ ተጠቀሙበት። ሱፐርማርኬት ገብታችሁ አንድ የታሸገ ምግብ ስታነሱ ጀርባውን ገልብጣችሁ አንብቡ። በውስጡ ያሉትን ነገሮች ሴት አያታችሁ ቢያዩአቸው ያውቋቸዋል? አያውቋቸው? ፖሊስሮቤት 18 ብትሏቸው ይገባቸዋል? አይገባቸው? ምክንያቱም ላቦራቶሪ ውስጥ የሰራ ኬሚካል ነው። ስለዚህ አትግሉት። መፍትሄ 2 ተፈጥሯዊ ምርጫዎችን በቤት ውስጥ ማዘጋጀት። ውድ የሆነ ፕሮቲን ባር ከመግዛት 2 የተቀቀለ እንቁላል ብሉ። ረካሽና 100% ፕሮቲን ነው። አይስክሪም አማራችሁ በጣም ቀላል ነው። ሙዝን ፍሪጅ ውስጥ ማስገብታችሁ ከቀዘቀዛችሁ በኋላ በብሌንደር ፍጩት። ምንም አይነት ኬሚካል የሌለውና እጅግ ጣፋጭ አይስክሪም ይወጣዋል። ቤተሰቡን በብልሃት ይጠብቁ። ክፍል 2 የአፍላቶክሲን መርዝ። አሁን ደግሞ ወደ ሁለተኛው ምግባችን እንለፍ። የመጀመሪያው ኬሚካል ነው አለን። የዚህኛው ግን ከባድነቱ ምንድን ነው መሰላችሁ? አይታይም፣ ልታዩት አትችሉም፣ ልትቀምሱትም አትችሉም። ግን ቀስ በቀስ ጉበታችሁን እያወደመ ይገኛል። ስሙ አፍላቶክሲን ይባላል። አፍላቶክሲን ምንድን ነው? አስፖሪጀስ የሚባል ፈንገስ ወይም ሻጋታ በምግብ ላይ ሲበቅል የሚተፋው መርዝ ነው። ይህ ፈንገስ በአይን ስለማይታይ ምግቡ ላይ ሻጋታ ባታዩም እንኳን መርዙ ሊኖር ይችላል። ያ ነው በጣም አስፈሪ የሚያደርገው። የትኞቹ ምግቦች ላይ ይገኛል? በተለይ በሀገራችን ኢትዮጵያ ውስጥ ይህ ትልቅ አደጋ ነው። ቁጥር 1 ኦቾሎኒ። ኦቾሎኒ በተፈጥሮ መሬት ውስጥ ስለሚበቅል አውጥተን ሙቀትና እርጥበት ባለበት ቦታ ላይ ስናስቀምጠው ይህ ፈንገስ ፌሽታውን ያደርጋል። ከኦቾሎኒ በተጨማሪ በቆሎ፣ ለረጅም ጊዜ የተቀመጠ ሽምብራ፣ ምስርና ደረቅ ቅመሞች እንደ ቃሪያና እርድ ላይ በስፋትም ይገኛል። እሺ አፍላቶክሲን ለምን አደገኛ ሆነ? ሳይንሱን እንይ። አንደኛ ካንሰር የሚጀምረው የዲኤንኤ ማኑዋል ሲበላሽ ነው ብለናል። ታስታውሳላችሁ። አፍላቶክሲን ልክ ሰውነታችን ውስጥ እንደገባ በቀጥታ ወደ ጉበታችን ይጓዛል። ከዚያም በቀጥታ የጉበት ሴሎችን ዲኤንኤ ያቋርጠዋል፣ ይሰብረዋል ወይም ፋውንዴሽን ያፈርሰዋል። ነገሩ ምን ያህል ከባድ እንደሆነ ልንገራችሁ። የዓለም ጤና ድርጅት አፍላቶክሲንን ግሩፕ 1 ካርሲኖጂን ብሎ ፈርጆታል። ይህ ማለት ምን ማለት ነው? ልክ እንደ ሲጋራ፣ ልክ እንደ አስቤቲክስ ካንሰር ያመጣል ተብሎ 100% የተረጋገጠ ማለት ነው። አሁን በዓለም ላይ ካሉት ሰብሎች ውስጥ 25% ማለትም ከአራቱ አንዱ በዚህ መርዝ የተበከሉ ናቸው ይባላል። በተለይ አንደኛው ሞቃት አየር ንብረት ባለባቸው የአፍሪካ ሀገራት አፍላቶክሲን እጅግ በጣም አሳሳቢ ነው። የጉበት ካንሰር ብቻ ሳይሆን በሽታ ተከላካይ አቅምን ያዳክማል፣ የህፃናት እድገትንም ያቀጭጫል። ግን ተስፋ አትቁረጡ፣ መፍትሄውን በእጃችን ነው። ኦቾሎኒ መብላት አቁሙ ያልኳቸው አይደለም። ኦቾሎኒ ምርጥ የፕሮቲን ምንጭ ነው። ችግሩ አያያዙ ላይ ነው። መፍትሄ 1 ጥራጥሬ፣ በቆሎና ኦቾሎኒ ታስቀምጡ ሁልጊዜም ደረቅና ቀዝቃዛ ቦታ ላይ ይሁን። እርጥበት ካለበት ቦታ አርቁት። ፍሪጅ ውስጥ ማስቀመጥ ደግሞ እጅግ በጣም ይመከራል። መፍትሄ 2 የታሸገ ኦቾሎኒ ወይም ፒስታቺዮ። ከገዛችሁና ከከፍታችሁት በኋላ ከአንድ ወር በበለጠ ጊዜ ውስጥ በልታችሁ ጨርሱት። ለረጅም ጊዜ ከፍቶ ማቆየት ለሻጋታው እድል መስጠት ነው። መፍትሄ 3 ይህ በጣም ወሳኝ ነው።
ብዙዎቻችን ካበሰርኩት ይሞታል፣ ካንተ ከተህ ነው አደጋ የለውም ብለን እናስባለን። ይህ ትልቅ ስህተት ነው። እሳት ፈንገሱን ሊገድሉ ይችላል፣ ነገር ግን አፍላቶክሲን የተባለው መርዝ አያጠፋው። መርዙ እጅግ ከፍተኛ ሙቀትን የሚቋቋም አቅም አለው። ስለዚህ ምግቡ ያልተለመደ ቀለም ካለው፣ ከጠቆረ፣ ጣዕሙ ከመረረ ወይም ሻካታ ሽክታ ካለው ምንም ማሰብ አያስፈልግም፣ ይጣሉት። ብር አይባክንም ብላችሁ ጤናችሁና ህይወታችሁን አታባክኑ። አንድ የጉበት ከተጎዳ መመለስ እጅግ ከባድ ነው። እስካሁን 2 አደገኛ ነገሮችን አይተናል፣ ኬሚካሉና የማይታየውን ገዳይ። ግን ቀጣዩ 3ኛው ምግባችን ሁላችን በየቀኑ የምንወደው የካንሰር ሴሎች ደግሞ በ3 ደረጃ የሚመገቡት ነው። አዎ ጣፋጭ መርዝ ስኳር። አሁን ካንሰርና ስኳር ያላቸውን አስደንጋጭ ሚስጥር እናያለን። አብራችን ቆዩ። እሺ አሁን ወደ 3ኛውና ምናልባትም የዚህ ቪዲዮ ልብ ወደ ሆነው ክፍል ደርሰናል። ይህን ክፍል ጣፋጩ መርዝ ብየዋለሁ። ሁላችንም ስኳር ለጥርስና ለውፍረት ጥሩ እንዳልሆነ እናውቃለን። ይህ አዲስ ነገር አይደለም። ነገር ግን ስኳር ከካንሰር ጋር ስላለው ቀጥተኛና አስደንጋጭ ግንኙነት ዛሬ ስነግራችሁ አፋችሁን ነው የምትይዙት። ይህን ታውቃላችሁ? ጤናማ ከሆኑ የሰውነታችን ሴሎች ይልቅ የካንሰር ሴሎች በ200 እጥፍ የበለጠ ስኳርን ይመገባሉ። አዎ 200 እጥፍ። ጤናማው ሴል 1 ማንኪያ ስኳር ሲጠቀም የካንሰር ሴል 200 ማንኪያ ይውጣል። ይህ ማለት ካንሰር ቃል በቃል የስኳር ሱሰኛ ነው ማለት ነው። ይህ የእኔ ፍጠር አይደለም። በሳይንሱ የዋርበርግ ኢፌክት ከ100 ዓመታት በፊት አቶ ዋርበርግ የተባሉ ጀርመናዊ ሳይንቲስት ይህን በማግኘታቸው የኖቤል ሽልማት አሸንፎበታል። ለማብራራትም ያህል ስኳር ከካንሰር ሴሎች ልክ እንደ ቤንዚን ለእሳት ማለት ነው። ስኳር ስንበላ የካንሰር ሴሎች ፈንጠዚያ ያደርጋሉ። ግን ችግሩ ስኳር ብቻ አይደለም። ስኳር ሌላ ትልቅ ችግር ይዞ ይመጣል። ስሙም ኢንሱሊን ይባላል። ኢንሱሊን ሰውነታችን ውስጥ ስኳር ሲገባ የሚለቀቅ ሆርሞን ነው። ስኳር ከደም ውስጥ አስቶ ወደ ሴሎች ያስገባል። ይህ ተፈጥሯዊ ነው። ነገር ግን ብዙ ስኳር ስንበላ እጅግ በጣም ብዙ ኢንሱሊን ያመነጫል። ታዲያ ምን ችግር አለው ትሉኝ ይሆናል። ትልቁ አደጋ እዚህ ላይ ነው። ኢንሱሊን የስኳር ማጓጓዣ ብቻ አይደለም። ኢንሱሊን ለሴሎች እድገት ተባዙ፣ ተከፋፈሉ የሚል ትዕዛዝን የሚሰጥ ሆርሞን ነው። ስለዚህ ብዙ ስኳር ሲኖር ብዙ ኢንሱሊን ይነቃቃል፣ ሴሎችም በፍጥነት እደጉ የሚል ትዕዛዝ ይደርሳቸዋል። የካንሰር ሴሎች ይህን ትዕዛዝ ተጠቅመው ያበዱትን ያህል ያድጋሉ። አሁን አብዛኞቻችሁ እኔ እኮ ሻይ ላይ ስኳር አልጠጣም፣ ስኳር አልበላም ልትሉ ትችላላችሁ። ነገር ግን ነጭ ዳቦ ትበላላችሁ፣ ፓስታ፣ ነጭ ሩዝና ማካሮኒ። እነዚህ የተጣሩ ካርቦሃይድሬቶች ይባላሉ። እነዚህ ምግቦች ሰውነታችሁ ውስጥ እንደገቡ 100% ወደ ስኳር ነው የሚቀየሩት። አስቡት፣ 2 ቁራጭ ነጭ ዳቦ ስትበሉ ሰውነታችሁ ውስጥ ልክ እንደ 6 ማንኪያ ስኳር ነው እንደበላችሁ የሚቆጠረው። ለምን? ምክንያቱም ነጭ ዳቦ ሲመረት በውስጡ ያለው ፋይበር፣ ቫይታሚንና ጠቃሚ ማዕድን በሙሉ ተገፎ ይወጣል። የሚቀረው ባዶ ዱቄት ስታርች ብቻ ነው። ይህ ባዶ ዱቄት ሆድ ውስጥ ሲገባ ቶሎ ይፈጫል፣ ወዲያውኑ ወደ ስኳርነት ይቀየራል። ኢንሱሊን ጣራ ይነካል። ይህን አመለካከት ግላይሴሚክ ኢንዴክስ ጂአይ የሚባል መለኪያ አለ። አንድ ምግብ ምን ያህል በፍጥነት ወደ ስኳር እንደሚቀየር ያሳያል። እዩት፣ ነጭ ዳቦ ደረጃ 75 ነው፣ ነጭ ሩዝ ደግሞ 73 ነው። ኮካኮላ ስንት ቢሆን ጥሩ ነው? 63። ያያችሁት? ነጭ ዳቦ ከኮካኮላ በበለጠ ፍጥነት ነው ሰውነታችሁ ውስጥ ስኳር የሚሆነው። ብዙ ሰው ይህንን አያውቅም። ግን ከሁሉም የከፋው ፈሳሽ ስኳር ወይም ለስላሳ መጠጦች ናቸው። በአንድ ትንሽ የኮካኮላ ጠርሙስ ውስጥ ምን ያህል ስኳር እንዳለ ታውቃላችሁ? 35 ግራም ማለትም ከ8 እስከ 9 የሻይ ማንኪያ ስኳር። የዓለም ጤና ድርጅት በቀን ከ6 ማንኪያ ወይም 25 ግራም በላይ ስኳር አትብሉ ይላል። እናንተ ግን በአንድ ለስላሳ መጠጥ ብቻ ገደቡን አለፋችሁት ማለት ነው። ጥናቶችስ ምን ይላሉ? በ2019 BMG ላይ የወጣውና ከ100,000 በላይ ሰዎች ላይ የተደረገ ጥናት እንዳረጋገጠው ጣፋጭና ለስላሳ መጠጦችን የሚያዘወትሩ ሰዎች የካንሰር ተጋላጭነታቸው በ18% ከፍ ያለ ነው። በተለይም ሴቶች ለጡት ካንሰር፣ ወንዶች ደግሞ ለአንጀት ካንሰር ያላቸው ተጋላጭነት እጅግ ይጨምራል። ከካንሰርም ባሻገር ስኳር የሰውነትን ቃጠሎ ኢንፍላሜሽን ያበዛል። ስኳር ለውፍረት ይዳረጋል። ውፍረትም ደግሞ ከ13 በተለያዩ ካንሰር አይነቶች ጋር በቀጥታ የተቆራኘ ነው። በተጨማሪም ታይፕ 2 ለሚባለው የስኳር ህመም ያጋልጣል። ስለዚህ ስኳር ቀጥተኛ ብቻ ሳይሆን በተዘዋዋሪም ለአካላችን ያወድማል። ታዲያ መፍትሄው ምንድን ነው? በጣም ቀላል የሆኑ የምግብ ቅያሬዎችን ማድረግ። አንደኛ፣ ነጭ ዳቦ ትታችሁ በሙሉ እህል ወይም ሆል ግሬን ብሬድ ወይም በዳቦ ቆሎ ቀይሩት። ሙሉ እህሉ ፋይበር አለው፣ ቀስ ብሎ ስለሚፈጭ ኢንሱሊን ቶሎ አይወጣም። ሁለተኛ፣ ነጭ ፓስታና ማካሮኒ በምስር፣ በአተር፣ በባቄላ ወይም በሽምብራ ቀይሩ። የኛ ኢትዮጵያውያን ባህላዊ ምግቦች እኮ እጅግ አስደናቂ ናቸው። ምስር ፕሮቲን አለው፣ ፋይበር አለው፣ ብረት አለው። ወደ ስኳር የሚቀየርበት ፍጥነትም ከፓስታ እጅግ በጣም ያነሰ ነው። ሶስተኛ፣ ለስላሳ መጠጦችን በውሃ ወይም ባልጣፈጥ አረንጓዴ ሻይ ተኩ። ውሃ ስኳር የለውም፣ ካሎሪ የለውም። አረንጓዴ ሻይ ደግሞ ካንሰር ተከላካይ የሆኑ አንቲኦክሲዳንቶች በውስጡ አሉት። ድርብ ጥቅም ማለት ነው። አራተኛ፣ የፍራፍሬ ጭማቂዎችን ጁስ ከመጠጣት ፍራፍሬው ሙሉ በሙሉ ብሉት። ለምን መሰላችሁ? ብርቱካንን ጁስ ከታደርጉት ጠቃሚ የሆነው ፋይበሩን አወጥታችሁ ቅጠሉና ስኳሩን ብቻ ነው የምትጠጡት። ሙሉን ስትበሉት ግን ፋይበሩ ስኳሩ ቀስ በቀስ እንዲዋሃድ ያደርጋል። አምስተኛ፣ ቀስ በቀስ መቀነስ።
አሁን ልንገራችሁ፣ ስኳርን ዛሬውን 100% አቁሙ ብላችሁ ውሸት ነው የሚሆነው። ምክንያቱም ስኳር ልክ እንደ አደንዛዥ ሱስ ነው። ስኳር ስንበላ አንጎላችን ዶፓሚን ይለቃል፣ ደስ ይለናል። ስለዚህ ቀስ በቀስ ቀንሱ። ዛሬ ሻይ ላይ 3 ማንኪያ ከነበረ ነገ ወደ 2፣ ከሳምንት በኋላ ወደ 1 ቀንሱት። ሰውነታችሁ ቀስ ብሎ ይለምደዋል። አሁን አንድ እውነተኛ ጥያቄ ልጠይቃችሁ። እስካሁን ካለው የዕለት ተዕለት ልምዳችሁ በቀን ስንት ማንኪያ ስኳር የምትበሉ ይመስላችኋል? ከነሻዩ፣ ለስላሳው፣ ማካሮኒና ዳቦ አስቡት። ኮሜንት ላይ ጻፉልን። ክፍል 4 አልኮል። አሁን ወደ አራተኛውና የመጨረሻው ምግባችን ደርሰናል። ይህ ክፍል ብዙ ሰዎች ሊሰሙት የማይፈልጉት ግን ለህይወታቸው ሲሉ ሊሰሙት የሚገባቸው ክፍል ነው። እውነት እንናገር፣ አብዛኛው ሰው ትንሽ ትንሽ ቢጠጣ ችግር የለውም፣ ቀይ ወይን ለልብ ጥሩ ነው ይላል። ግን ሳይንሱ ምን ይላል? ሳይንሱ እጅግ በጣም ግልጽና የማያወላዳ ነው። የዓለም ጤና ድርጅት WHO አልኮልን ልክ እንደ ሲጋራ፣ ልክ እንደ አስቤቲክስ ግሩፕ 1 ካሪሲኖጅን ብሎ ፈረጆታል። ይህ ማለት ካንሰር እንደሚያመጣ 100% የተረጋገጠ ነው ማለት ነው። ሲጋራ ካንሰር ያመጣል ብለን ሁላችንም እናምናለን አይደል? አልኮልን ትክክል እዛው ደረጃ ላይ ነው ያለው። ይህን ብዙ ሰው አያውቅም። አልኮል ለሰውነታችን ውስጥ ሲገባ ምን ይሆናል የሚለው እንይ። አልኮል ልክ እንደ አንጀታችንን አልፎ ጉበት ውስጥ ሲደርስ ጉበታችን ሊያፈርሰውና ሊያጣራው ይሞክራል። ነገር ግን ሲፈርስ ኤስትሮላይድ የተባለ እጅግ መርዛማ ኬሚካል ይቀየራል። ይህ ኤስትሮላይድ የተባለው መርዝ 4 ጥይት እንዳለው ሽጉጥ ነው። አንደኛ ቀጣይ ሴሎቻችንን ዲኤንኤ ይሰብራል፣ ሚውቴሽን ያመጣል። ሁለተኛ ሴሎች ውስጥ ቃጠሎ ኦክሲዳቲቭ ስትረስ ይፈጥራል። ሶስተኛ የሰውነታችን ፖሊስ ተከላካይ አቅም ያዳክማል። አራተኛ በመላው ሰውነት ውስጥ ብግነትን ኢንፍላሜሽን ያሰራጫል። ብዙ ሰው አልኮል ጉበትን ብቻ የሚጎዳ ይመስላቸዋል። ውሸት ነው። አልኮል ከ7 በላይ ለሆኑ የካንሰር አይነቶች ቀጥተኛ መንስኤ ነው። የጡት ካንሰር፣ የአፍ፣ የጉሮሮ፣ የጉበትና የምግብ ቱቦ፣ የአንጀትና የሆድ ካንሰር 7ቱንም ያስነሳል። ይህ ትልቁ ጥያቄ ነው። ትንሽ ቢጠጣስ? ጥናቶች በግልጽ እንደሚያሳዩት ለካንሰር ደህንነቱ የጠበቀ ሴፍ ሌቭል የአልኮል መጠን የሚባለው ነገር የለም። 0 ነው መሆን ያለበት። በተለይ ለሴቶች በቀን 1 ብርጭቆ ወይም ብቻ መጠጣት የጡት ካንሰር ተጋላጭነት በከፍተኛ ሁኔታ ይጨምራል። 1 ብርጭቆ ብቻ። ግን ቀይ ወይን ልብን ይጠብቃል እኮ። ይህ ከየት መጣ? ይህ አባባል የፈረንሳዮች ፓራዶክስ ይባላል። የተሳሳተ የድሮ ጥናት የመጣ ነው። አዎ ቀይ ወይን ውስጥ ሬስትሮቫል የተባለ ጠቃሚ ንጥረ ነገር አለ። ግን ከሱ ጥቅም ለማግኘት በቀን 100 ብርጭቆ ወይን መጠጣት አለባችሁ። ያ ደግሞ ከመጥቀሙ በፊት ይገድላችኋል። ጥቅሙን ከፈልጋችሁ ራሱ ወይኑን ዝም ብላችሁ ብሉት። መፍትሄው ቁጥር 1 ሙሉ በሙሉ ማቆም ከተቻለ ይህ ምርጡ እና ብቸኛው የህይወት ዋስትና ነው። ቁጥር 2 ሙሉ በሙሉ በአንዴ ማቆም ካልቻላችሁ መጠኑን በከፍተኛ ሁኔታ መቀነስ፣ ልክ ስኳርን ቀስ በቀስ እንደምንቀንሰው። ቁጥር 3 ቢያንስ በሳምንት ውስጥ ከ4 እስከ 5 ቀናት ከአልኮል ነፃ የሆነ ቀኖችን ማሳለፍ። አራተኛ የጓደኛ ግፊት። ሰው ተው እንጂ አትጨናነቅ፣ ጠጣ ሊሏችሁ ይችላል። በሙሉ ድፍረት እኔ ጤኔን እመርጣለሁ ማለት ልመዱ። አያሳፍርም። ህይወታችሁ ነው፣ ጤናችሁን ነው። ቁጥር 5 ጤናማ አማራጮችን ተጠቀሙ። ማህበራዊ ውስጥ ሄዱ ሎሚ የተጨመረበት ስፓርክሊንግ ወይም ውሃ መጠጣት። ወዳጆቼ በዚህ ቪዲዮ ውስጥ እጅግ ብዙ ጠቃሚ ነገሮችን ተምረናል። እስኪ በአንድ ደቂቃ እናጣርቃለሁ። አንደኛ ኢሙሊፋየርስ ማሸጊያዎችን አንብቡ፣ የአያትን ህግ ተጠቀሙ። ሁለተኛ አፍላቶክሲን የሻገተ አትብሉ፣ ምግባችሁን በደረቅና ቀዝቃዛ ቦታ አስቀምጡት። ሶስተኛ ስኳርና የተጣሩ ካርቦሃይድሬቶችን ሙሉ በሙሉ በእህል፣ በምስር፣ በአተርና በውሃ ቀይሯቸው። አራተኛ አልኮል አቁሙ ወይም በከፍተኛ ሁኔታ ቀንሱት። ግን አንድ ነገር ልንገራችሁ፣ ይህን ሁሉ መረጃ ያመጣሁት እናንተ ለማስፈራራት አይደለም። ጭራሽ ይሄ ለማበረታታትና ንቁ እንድትሆኑ ለማድረግ ነው። በመግቢያችን ላይ እንዳልኩት 50% ካንሰርን ቀድሞ መከላከል ይቻላል። ይህ ማለት ምን ማለት ነው? ኃይሉ መሪውና ምርጫው 100% በእጃችን ነው ያለው ማለት ነው። ዛሬ ከሰማችሁ ነገር ውስጥ ሁሉንም በአንድ ጊዜ መቀየር ባትችሉ እንኳን አንዱን ነገር ብቻ ቀይሩ። ነጭ ዳቦ ትታችሁ ሙሉ እህል መብላት ብትጀምሩ ትልቅ ለውጥ ነው። ኮካኮላ ትታችሁ ውሃ ብትጠጡ እጅግ ትልቅ ለውጥ ነው። በየቀኑ ትንሽ ውሳኔ እድሜ ላይ የሚቆይ ጤና ያመጣል። ይህ ቪዲዮ እስከዚህ ሰዓት ስላያችሁ ከልብ አመሰግናለሁ። ይህ መረጃ በሆነ ጠቃሚውን ካገኛችሁት 3 ነገር አደራ። አንደኛው ይህን ቪዲዮ አሁኑ ላይክ አድርጉት፣ ዩቲዩብ ለሌሎች ሰዎች እንዲያደርሰው ይረዳል። ሁለተኛ ለምትወዷቸው ቤተሰብና ለእናት አባቶቻችሁ ሼር አድርጉላቸው። ይህ መረጃ ቃል በቃል የአንድ ሰው ህይወት ከሞት ሊታደግ ይችላል። እንደዚህ አይነት ጥልቅና ሳይንሳዊ ጤና መረጃዎች ሁሌም እንዲደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ እና ኮሜንት ላይም ጻፉልኝ። ከዛሬ ጀምሮ ከአራቱ ውስጥ የትኛውን መቀየር ትጀምራላችሁ? ጤናችን በእጃችን ነው። ዛሬ ጀምሩ፣ ነገ አይደለም ዛሬ። ጤና ያብዛላችሁ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።